ወደ ፍራንክ ሞሪስ ክፍል ጠጋ ብሎ በያዘው ዱላ ጭንቅላቱን ነካ አደረገው ለመቀስቀስ በማሰብ። የፍራንክ ጭንቅላት ካልጋው ላይ ወደቀ። ተረኛ የነበረው የጥበቃ ጓድ በድንጋጤ ልቡ አፉ ልትወጣ ደረሰች። ምናልባት እስረኛውን እንደገደለው ሳይሰማው አልቀረም። የሆነው ግን እርሱ አልነበረም። ሶስቱም እስረኞች ከእስር ቤት ወጥተው አመልጠዋል። አልጋቸው ላይ እንደተኙ መስሎ የተቀመጠው ከወረቀት በሰው ራስ ቅል የተሰራ ቅርጽ ነው። በእስር ቤቱ ቀውስ ሆነ። እንዴት ከዚህ ጥብቅ እስር ቤት ውስጥ ሊያመልጡ ቻሉ? ታራሚዎች ተጠርጥረው ሲፈተሹ አለን ዌስት የተባለ ታራሚ በተመሳሳይ ከወረቀት የተሰራ የራስ ቅል በክፍል ውስጥ ተገኘ። ይህ ማስረጃ እርሱም ከሶስቱ እስረኞች ጋር ለማምለጥ አሲሮ እንደነበር አሳይቷል። እነዚህ ወንጀለኞች ረዥም የሽቦ አጥር 6 የመቆጣጠሪያ ማማ ያሉትን በባህር የተከበበ ጥብቅ እስር ቤትን እንዴት ጥሰው ወጡ? ከእስር ቤቱ ሲወጡ እንኳን የሳን ፍራንሲስኮ ቤን ውቅያኖስን እንዴት አቋረጡ? በሕይወት ተርፈዋል ወይስ ሞተዋል? ፍራንክ ሞሪስም ከ13 ዓመቱ ጀምሮ እስር ቤት መግባት መውጣት ልማዱ ያደረገ ወንጀለኛ ነው። ወደ አልካዝራዝ ከመላኩም በፊት በተደጋጋሚ ከእስር ቤት በማምለጥ ቅጽል ስም ማፍራቱ ዶሴው ያስረዳል። ወንድማማቾቹም ቢሆኑ በአሻንጉሊት ሽጉጥ ባንክ ዘርፈው በቁጥጥር ስር ሲውሉ ከእስር ቤት ለማምለጥ ሙከራ በማድረጋቸው ነበር በዚህ በውሃ በተከበበ በተገለለ እስር ቤት ፍርዳቸው እንዲጨርሱ የተላኩት። በወንጀል ዓለም ውስጥ በጣም የሚፈራው የአልካዝራዝ እስር ቤት ደሴት ላይ የተገነባ ነው። ዘሩክ የሚል ቅጽል ስም ተሰጥቶት የነበረው የፌዴራል ማረሚያ ቤት በአሜሪካው በጣም አደገኛ ወንጀለኞች የሚታሰሩበት ነበር። የማይበገር ምሽግ ተደርጎ ይወሰድ ነበር። ሰኔ 12 1962 መጀመሪያ ላይ ሶስቱ ሰዎች የማይቻል ነው ተብሎ የታሰበውን አሳኩ ከማይበገረው እስር ቤት አመለጡ። ፍራንክ ሞሪስ ጥር 1960 ከሉዊዝና ግዛት ማረሚያ ቤት ካመለጠ በኋላ ወደ ዘሩክ ተላከ። አልካትራዝ እንደደረሰ ግን እንዴት ማምለጥ እንዳለበት ማሰብ ጀመረ። ባንክ የዘረፉት ወንድማማቾች ጆን እና ክላረንስ አንግሊን እና ከ1957 ጀምሮ በአልካትራዝ እስረኛ የነበረው አለን ዌስት የሚገኙበት ህንጻ ውስጥ ታሰረ። ሁሉም ቀደም ሲል በነበራቸው የእስር ቤት ህይወት ይተዋወቁ ነበር። የታሰሩበት ክፍል የተቀራረበ ስለነበር ምሽት ላይ እርስ በርስ መነጋገር ችለዋል። ሞሪስ መሪያቸው ሆነ። አራቱም እስረኞች ለማምለጥ ድፍረት የተሞላበት እቅድ ማዘጋጀት ጀመሩ። በጥቂት ወራት ውስጥ ከማጠቢያ በታች ባለው አየር ማስተንፈሻ ዙሪያ ያለው እና በጨው የተጎዳው ኮንክሪትን እየደረመሱ ወጡ። ከመመገቢያ አዳራሻቸው የተሰረቁ የብረት ማንኪያዎችን፣ ከቫኪዩም ክሊነር ሞተር የተሰራ መሰረሰሪያዎችን እና የተጣሉ መጋዞችን በመጠቀም ጥበቃ ወደማይደረግለት ኮሪደር አመለጡ። በሚሰረስሩበት ወቅት ድምጽ እንዳይሰማ ሙዚቃ ለእስረኞች በሚከፈትበት ወቅት ይሰረስራሉ። በተመሳሳይ ሰዓት ሞሪስ አኮርዲዮን ይጫወት ነበር። ወደ ኮሪደር ለመግባት የሚያስችል ትልቅ ቀዳዳ ከፈጠሩ በኋላ ባዶ ወደ ሆነው የእስር ቤቱ ጣሪያ በመውጣት ሚስጥራዊ ክፍል አዘጋጁ። ቀዳዳውን ለመሸፈን ከእስር ቤቱ ቤተ መጻሕፍቶችን ተጠቅመው ብረት የሚመስሉ መሸፈኛዎችን ሰሩ። ጣሪያ ላይ ባዘጋጁት ክፍል ከገቡ በኋላ ከ50 በላይ በሚሆኑ በተሰረቁ የዝናብ ካፖርት በመጠቀም 182 በ426 ሴንቲሜትር የሆነ ጊዜያዊ የፕላስቲክ ጀርባና የአደጋ ጊዜ ጃኬት ሰሩ። ፕላስቲኩን ለመስራት የእስር ቤቱን ትኩስ የእንፋሎት ቧንቧዎችን በመጠቀም አቀለጡት። መቅዘፊያዎችን ደግሞ እንደ እንጨት አዘጋጁ። ሲሰሩ ጠባቂዎች እንዳይደርሱባቸው በምሽት ፍተሻ ጊዜ እንዳይያዙ አንድ መላ ዘየዱ። የጭንቅላታቸውን ቅርጽ ከሳሙና ከጥርስ ሳሙና እና ከመጸዳጃ ወረቀት ቀርጸው አልጋ ውስጥ የተኛ አስመስለው ያስቀምጣሉ። ሁለተኛ እንዲመስሉ ደግሞ ከእስር ቤቱ ጸጉር ቤት ውስጥ እውነተኛ ጸጉር ሰብስበው ተጠቀሙ። ከዚያም አልጋቸው ውስጥ ያስቀምጧቸዋል። ልብሶቻቸውንና ፎጣቸውን ከብርድ ልብሳቸው ስር በመክተት የተኙ ያስመስላሉ። ጊዜያዊ የማምለጫ መሳሪያዎችን ሲያዘጋጁ ሙጫቸውንም ይፈልጉ ነበር። የቧንቧ መስመሮችን እንደ መሰላል በመጠቀም 9.1 ሜትር ወደ ላይ በመውጣት አንድ ዘንግ ላይ ያለውን የአየር ማቀዝቀዣ ከፈቱ። ያልተከፈተ ለማስመሰል ከሳሙና የተሰራ ክዳን ተጠቀሙ። በመጨረሻ ሰኔ 11 1962 ምሽት ላይ የረቀቀ እቅዳቸውን ተግባራዊ ለማድረግ ተዘጋጁ። ሞሪስ እና ሁለቱ የአንግሊን ወንድማማቾች ዘበኞችን ለመሸወድ አልጋቸው ውስጥ የሚያስቀምጡት ጭንቅላቶች ትተው ባዘጋጁት የግድግዳ ቀዳዳ ወጡ። ዌስት ግን በፍጥነት መውጣት ባለመቻሉ ሌሎች ጥለውት ሄዱ። ወደ እስር ቤቱ ጣሪያ ላይ ወጥተው ጊዜያዊ ጀልባቸውን ተሸክመው ሮጡ። በውሃ መውረጃ ቱቦም ወረዱ። የእስር ቤቱን ጓሮ አቋርጠው ሁለት ተከታታይ 3.7 ሜትር የሚረዝሙ የሽቦ አጥሮችን ከፍተው ከደሴቱ ሰሜናዊ ምስራቅ የባህር ዳርቻ ቁልቁል ተወረወሩ። በውሃው ዳርቻ ላይ ጀልባቸውን ነፉ እና ወደ ውሃው ዘልቀው ጠፉ። ከሚቀጥለው ቀን ጠዋት በምትካቸው ያስቀመጡት ጭንቅላት እስከሚገኝ ድረስ ማንቂያ ደውሉ አልተደወለም። ደሴቲቱ በእስር ቤት ውስጥ የሚሰሩ የጥበቃ ሰራተኞች ቤተሰቦች መኖሪያም ነበረች። በጊዜው በአልካትራዝ ጠባቂ የነበረው የጆሊን ቤቢያክ አባት ማንቂያውን ደውል አሰሙ። በ2013 ለቢቢሲ ዊትነስ ሂስትሪ ስትናገር ስነቃ ደውሉ እየተደወለ ነበር።
በጣም ጆሮ የሚወጋ እጅግ በጣም የሚጮህ አሰቃቂና በጣም አስፈሪ ነበር ስትል ተናገረች። የእስር ቤቱ መኮንኖች ማረፊያን ጨምሮ በሁሉም ህንጻዎች ላይ ከፍተኛ ፍተሻ ለማድረግ ማረሚያ ቤቱ ወዲያውኑ ተዘጋ። የጆሊን አባት በመቶዎች ከሚቆጠሩ የህግ አስከባሪዎች ጋር በአካባቢው ለቀናት ከፍተኛ ፍተሻ ማድረግ ጀመሩ። ሰኔ 14 ቀን የባህር ጥበቃ አባላት ከእስረኞች መቅዘፊያዎችን አንዱን አገኙ። በተመሳሳይ ቀን ላስቲክ ውስጥ የታሸጉ የአንግሊንስ የግል ዕቃዎችም ተገኙ። ከ7 ቀን በኋላ የጀልባው ቁርጥራጮች በጎልደን ጌት ድልድይ አቅራቢያም ተገኙ። በቤት ውስጥ ከተሰራው የነፍስ አድን ጃኬቶችን መካከል አንዱ ተገኘ። 3ቱ እስረኞች ግን ዳግመኛ ላይገኙ ጠፉ። እስረኞች ከእስር ቤት ቢያመልጡም ባለስልጣናቱ ደሴቲቱን ለቀው ለመውጣት ሲሞክሩ ውሃ ውስጥ ሳይሞቱ አልቀሩም የሚል መደምደሚያ ላይ ደርሰዋል። የእስር ቤቱ አዛዥ ሪቻርድ ዊላርድ በ1964 ለቢቢሲ ቃለ መጠይቅ ሲያደርግለት ተመሳሳይ አመለካከት ነበረው። አዎ እኛ አልተሳካልንም፣ እነሱ ግን ደረታቸውን ነፍተው አልቀሩም። በጣም እርግጠኛ ነኝ ባይሳካልንም ከአልካትራዝ አመለጥኩ ብሎ ደረቱን የሚነፋ ሰው የሚኖር ይመስልሃል ሲሉ ምላሽ ሰጥተዋል። እስረኞች ካመለጡ ከ1 ዓመት በኋላ የአልካትራዝ እስር ቤት በ1963 ተዘጋ። ነገር ግን ያመለጡት እስረኞች እጣ ፋንታ ከመላምት ባሻገር እስካሁን እርግጠኛው አይታወቅም። በ1962 ካመለጡበት ጊዜ አንስቶ ታይተዋል የሚል እንዲሁም ከነሱ የተላከ መልእክት የሚል ነገር ተደጋግሞ ቀርቧል። እንደ ኢሮፓያን አቆጣጠር በ2018 ፍራንሲስኮ ፖሊስ ከ5 ዓመት በፊት ከአንድ ሰው ሚስጥራዊ ደብዳቤ እንደተላከለት ገለጸ። ጆን አንግሊ ነኝ ይላል ግለሰቡ። ደብዳቤው ሰኔ 1962 ከአልካትራዝ አምልጫለሁ፣ አዎ ሁላችንም በዚያ ምሽት አሳክተነዋል ይላል። ደብዳቤው ሰዎቹ ራሳቸውን ደብቀው እንደኖሩ ገልጿል። ፍራንክ ሞሪስ ጥቅምት 2005፣ ክላረንስ አንግሊን ደግሞ በ2008 እንደሞቱም ተናግሯል። ደብዳቤው የጻፈው ሰው የካንሰር ሕክምና ለማግኘት ሲል ራሱን አሳልፎ እንደሚሰጥ ያትታል። ኤፍቢአይ ደብዳቤውን ደጋግሞ አጥንቶታል፣ ነገር ግን ትክክለኛ መሆኑን አለመሆኑን ማረጋገጥ አልቻለም። አሁንም ጉዳዩ የአሜሪካ ፍትህ መስሪያ ቤት ክፍት ተደርጎ እየተከታተለው ነው።